ከዚህ ሰው ይበለጠ ግን የተሳሳተ አለን የምትሉኝ? ላ ኢላሃ ኢላላህ። አላህ ስብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ወመን አضሉ የተሳሳተ ማን ነው? ሚመን የድዑ ሚን ዱንላሂ ከአላህ ሌላ ከሚጠራ ሰው ይበልጥ የተሳሳተ ማን ነው? ከአላህ ሌላ ቀብሮች ጋር ሄዶ ከሚለምን ሰው አጊቱና ድረሱልን፣ እርዱን፣ ሐጃችንን አውጡልን፣ ርዝቃችንን አስፉልን፣ ያ ሼኽ መደድ፣ ያ ሼኽ ፉላን፣ ያ ሼኽ እገሌ ብሎ ከሚጠራ ሰው በላይ የተሳሳተ ማን ነው? የተሳሳተ ቢኖር እንኳን ከዚህ ስህተት በታች እንጂ ከዚህ ስህተት በላይ አይሆንም። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ኢዛ ሰአልተ ፈስአልላህ ከጠየቅ አላህን ጠይቅ፣ ወኢዛ እስተዐንተ እርዳታን ከለመንክ ፈስተዒን ቢላህ አላህን ብቻ እርዳታን ለምን ያሉት። አስከተለና አላህ ስብሓነሁ ወተዓላ ምን አለ? መን ላ የስተጂቡ ለሁ ኢላ የውሚል ቂያመቲ እስከ የውመል ቂያማ ቀን ድረስም ለእርሱ የማይመልስለትን ጣዖት ከአላህ ሌላ ከሚጠራ ሰው ይበልጥ የተሳሳተ ማን ነው? ወሁም ዐን ዱዓኢሂም ጋፊሉን እነርሱም ከጥሪያቸው ዘንጊዎች ናቸው አለ አላህ ሱብሓነሁ ወተዓላ።